ቆደሽ ተብሎ እግዚአብሔር ለየው አሁን ለምሳሌ ፎር ኤግዛምፕል ብዙ ጊዜ ዕብራውያን እነዚህ ለማን ለራሱ የጸጉር አሰራር አለ ቆንደላ ወይም ቆንደላ ተብሎ የሚጠራ የጸጉር አሰራር አለ የነሱ እነዚህ ወንዶች ብዙ ጊዜ ናዝራውያን ተብሎ የሚጠሩ ራሳቸው የተቀደሱ መሆናቸውን ለማረጋገጥ አሁን ለምሳሌ ፎር ኤግዛምፕል ብዙ ጊዜ ዕብራውያን እነዚህ ቆንደላ አሁን በምሳሌ መሰራር ላይ ሚራፍ ቆንደላ ወይም ቆንደላ ተብሎ የሚጠራ የጸጉር አሰራር ማህሌ ማለት ዘሰለው ላይ እና ሚራፍ ብዙ ጊዜ ናዝራውያን ተብሎ የሚጠሩ ራሳቸው ናዝራዊው መሆናቸውን ለማረጋገጥ ፈልጋ መለየታቸውን ለማረጋገጥ መጥቶ ብሮን ቆንደላ አሁን በምሳሌ መጽሐፍ ላይ ሚራፍ ላካፍልሽ መጥቻለሁ ያለ በቀራራ ዘር ምሳሌ ይቅርታ ያ ማህሌ ማለት ዘሰለው ላይ ያወራ ሚራፍ 5 ነው እና በዛው ክፍል ላይ እጅግ በጣም እንደሚደንቀው ያ ናዝራዊው እንደፈለጋት ምናክል እንደጠበቃት ለመናገር ፈልጎ ወደ ቤሮዋ መጥቶ ብሮን ያንኳካ አንቺ ፈልጌ መጥቻለሁ ደስታዬን ላካፍልሽ መጥቻለሁ ያለ ቆንደላ ላይ በጸጉራራ ዘር ላይ ሆኖ ያ እንትን ያለ የፈለጋት የነበረው ናዝራዊ እንደሆነ እና በዛው ክፍል ላይ እጅግ በጣም እንደተለየ ምናክል እንደፈለጋት ምናክል እንደጠበቃት ለመናገር ፈልጎ ቀደሱን የሚናገር ይሄ ሲስተም ለእግዚአብሔር ቆንደላ ላይ የሚያረጋግጥ ቅድስና ቆንደላ በጸጉር ቆንደላ ላይ ምን ሆነ እስራኤላውያን የፈለጋት የነበረው ናዝራዊ እንደሆነ ለእግዚአብሔር ምናክል እንደተለየ የሚናገር በተለያዩ ለእግዚአብሔር መለየ ናቸው ማለት ከኛ በጣም መፍረንተሱ የሚናገር ይሄ ብዙ ሲስተም ለእግዚአብሔርቱም ያ ህግ የተሰጠው የሚያረጋግጥ ከሌላ አይዛብ ከሌላ እና እስራኤላውያን የተለዩ እንደሆነ ስለሚፈልግ ህግ ሰጣቸው በአመጋምሳሌ መገረዝ የሚባል በተለያዩ እስራኤላውያን ከእግዚአብሔር ከኛ በጣም ዲፈረንት አላቸው ምክንያቱም ብዙ ነገር ለማረጋገጥ ምክንያቱም ያ ህግ የተሰጠው ለመለየትና የመሌላ ህዝብ ከሌላ አይዛብ ከሌላ ከሚገርማቸው እስራኤላውያን የተለዩ እንደሆነ ስለሚፈልግ ህግ ሰጣቸው አሁን ለምሳሌ መገረዝ የሚባለው ነገር በሚድር እስራኤላውያን ከእግዚአብሔርና እነዚያ ወጣቶች እግዚአብሔር ምናቸው አይገቡ ለማረጋገጥ ሲባል ስለዚህ ምን ላደርጋችሁ የመለየትና የመድን ድጋይ ውስጥና ብርተገለዛ መንገድ ስለዚህ ከሚገርማቸው እስራኤላውያን የእግዚአብሔር መሆናቸውን የሚያረጋግጡበት የመጀመሪያው መንገድ እግዚአብሔር ነው በሚድር የተወለዱ ብዙ አይነት የቅድስና እነዚያ ወጣቶች እግዚአብሔር ምናልፈው ስለ ቅድስና ሳወራ ብዙ ነገር አንስቻለሁ ለእስራኤል ምን ላደርጋችሁ ሂድና ከስኒ ድጋይ ውስጥና ብርተገለዛ ተብሎ የሚጠራ ህግ ተብሎ የሚጠራ የእግዚአብሔር መሆናቸው ካምን የሚያረጋግጡ ህጎች ተሰጥቷል የመጀመሪያው መንገድ ነው የመብል ህግ ስለዚህ የመንጻት ብዙ አይነት የቅድስና አሁን ለምሳሌ ተብሎ የሚጠራ ስለ ቅድስና ሳወራ ብዙ ነገር አንስቻለሁ ለእስራኤል የተሰጡ ብዙ አይነት የሲኔም ቤት ስነ ምግባር ብዙ አይነት ህጎች አሉ እነዚህ ተጠራቅሞ ምን የሚያረጉ ከሌላ ብዙ ህጎች ተሰጥቷቸዋል ለምሳሌ መሆናቸው የሚያረጋግጡ የመንጻት ህግ ተብሎ የሚጠራ ለምሳሌ በጋብቻ ህግ ተብሎ የሚጠራ የቤተ መቅደስ ብዙ አይነት ህጎች አሉ ነው ዘርዝሬ ስለማልጨርስ ነው እነዚህ ህጎች ሁሉ ከሌላ ብዙ አይነት ህጎች እግዚአብሔር መለየታቸውን የሚያረጋግጡበት ምን የሚያረጉ ከሌላ አይዛብ ስለዚህ በደም ተረጋግጣችሁ ጌታ የሚያረጋግጡበት እና ለምሳሌ በጋብቻ ውስጥ የተሰጠና ብዙ አይነት ህጎች አሉ ነው ዘርዝሬ ስለማልጨርስ ነው እነዚህ ህጎች ሁሉ ከሌላ አይዛብ የመለየታቸውን የሚያረጋግጡበት መጽሐፍ ምዕራፍ 4 ቁጥር 22 ላይ ዳችሁ ጌታ ይባረክ ያገለግለኝ እግዚአብሔር ምንድነው ስለዚህ እግዚአብሔር ግብጽ ሆኖ ማገልገል አይችልም ይችላል ግን ይውስና ሲስተም ምን ተብሎ አይዛብ ጋር ተደባልቆ እንዲኖር የእግዚአብሔር በጎ ፈቃድ አይደለም ከሌላ አይዛብ ልዩ መሆናቸው ሲባል አሁን ዘፍጥረት መጽሐፍ ምዕራፍ 4 ቁጥር 22 ላይ ዳችሁ ሲካለበት ህዝብ ጨለማ ካለበት እግዚአብሔር ምን ካለበት ከዛ ወጣው እዛው ግብጽ ሆኖ ማገልገል አይችልም ይችላል ግን ይውጣ ልቀቅ ብሎ እግዚአብሔር ከሌላ አይዛብ ጋር ተደባልቆ እንዲኖር የእግዚአብሔር በጎ ፈቃድ ተጨማልቆ እግዚአብሔር እንዲኖር አይፈልግም ምንድነው ሲባል ይሄ ወጥቶ እንዲያለ በአካላዊ ከግብጽ ወጥቶ እንዲያለ የነበረው የመለየት ቅድስናን የሚናገርበት ግፋት ካለበት ከዛ ምንድነው ወጥቶ ያመልከኝ ያገለግለኝ ዘንድ ልቀቅ ብሎ እግዚአብሔር ኮማንዲሽናል ተግባር የሚያደርጉበት እግዚአብሔር እንዲኖር አይፈልግም ቅድስናን ተግባር የሚያደርጉበት ፋንክሽናል የሚያደርጉበት ነው የነበረው የመለየት ቅድስና የሚናገር ቅድስና ላይ የነበረው ቅድስና አሁን ለምሳሌ በአክባር በአካል የሆነ አክሽን ምን ፋንክሽናል የሆነ ቅድስና ተግባር የሚያደርጉበት በአካል ምን ተብሎ ነው ቅድስናን ተግባር የሚያደርጉበት ፋንክሽናል የሚያደርጉበት ቅድስና ተብሎ ሃዲዮስሞስ ተብሎ የሚጠራ ቅድስና ነገር ግን ሃዲዮስሞስ
ኪዳን ላይ የነበረው ቅድስና ንጹህ ሆኖ መገኘት የኛ የሆነ የውጫዊ አክሽንን የሚጠይቅ የውስጣዊ ቅድስና የብሉይ ኪዳን ቅድስና በግሪከኛ ምን ተብሎ ማለት ሲናገር ነበርና ከውስጥ የሚሆን ቅድስና የሚፈልግ ሃጊዮስሞስ ተብሎ የሚጠራ ሳይሆን ከውስጥ ሃጊዮስሞስ ማለት ቅዱስናው ንጹህ ሆኖ መገኘት ንጹህ መሆናቸው ለእግዚአብሔር መለየታቸው ለእግዚአብሔር መሆናቸው በሕግ ሳይሆን የሚያሳዩ አክሽን ማለት ከውስጥ የሚፈልግ ከውስጥ ነገር ለመናገር ፈልጋለሁ ከውጭ ወደ ውስጥ ሳይሆን ከውስጥ ወደ ውጭ ይወጣ ዘፍጥረት መጽሐፍ ምዕራፍ 6 ንጹህ መሆናቸው ቁጥር 12 መለየታቸው ለእስማኤል መሆናቸው እንደ ሳይሆን የሚያሳዩ ኖሮበት የሚያሳይ ከውስጥ የሚፈልግ እንደ ሜዳ አንድ ነገር ለመናገር ፈልጋለሁ በዘፍጥረት እንደ ሜዳ ዘፍጥረት መጽሐፍ ምዕራፍ 16 ቁጥር ምዕራፍ 6 አይጠቀመው ምዕራፍ 16 ቁጥር 12 የተገራ አይደለም የሜዳ እስማኤል ማለት እንደ ሜዳ ይላል መጽሐፉ እስማኤል እንደ ሜዳ ከቁጥጥር ውጭ የሆነ ካራክተር እንደ ሜዳ ሰው አይጠቀም እስማኤልን አኗኗር እየተገራ አይደለም የሜዳያ ማለት ሀሳብ አምጥታችሁ በመጽሐፍ ሜዳችን እየተገራ አይደለም እና ከእንትን ውጭ ምዕራፍ 4 ቁጥር 21 ጀምሮ የሆነ ባለው ገላትያ መጽሐፍ ላይ መልእክቱን ታገኛላችሁ በጣም ቦልድ ያደርጋል ያ ደግሞ እስማኤልን አኗኗር ከአብርሃም ሁለት ሚስቶቹን መልእክቱ ያመጣልከው ሁለት ሚስቶቹን ያመጣልና ሐዋርያ ጳውሎስ ያመጣል እንደ ምሳሌያዊ አድርጎ ይጠቀማል አንዲቱን ጨዋይቱ ይላል አንዲቱ ባሪያዊቱ ይላል 4 ቁጥር እና ከነሱ ከሁለቱ ደግሞ የተወለዱ ሁለት መልእክቱ ታገኛላችሁ አንደኛው ደግሞ ያደርጋል ያ ደግሞ ምክንያቱም ከምን እንደተወለደ አንደኛይቱ ከባሪያቱ መልእክቱ አንደኛይቱ ከባሪያቱ እንደተወለደ ሁለተኛ ሐዋርያ ጳውሎስ ያመጣል እንደ ምሳሌያዊ አድርጎ ይጠቀማል ስለዚህ መልእክቱ ጨዋይቱ ይላል አንዲቱ ባሪያዊቱ ለሁለት ልጆችና ለነሱ ከሁለቱ ደግሞ የተወለዱ ሁለት ልጆች ይናገራል አንደኛው ደግሞ ባሪያዊቱ ሚስት ናት ሁለተኛይቱ ጨዋይቱ አንደኛይቱ ከባሪያቱ ሚስት የራሳቸው ጨዋይቱ የተወለደ ምክንያቱም እነዚህ ሁለት ሚስቶች ሁለት ለነዚህ ወይም ለሁለት ልጆችና ለሁለት ሚስቶች ሁለት አይነት ፍቺ ይሰጣል በሲና ተራራ የተሰጠው ሕግ ባሪያዊቱ ሚስት ናት ያቺ በሲና ተራራ ላይ የተሰጠው ሕግ ሚስትና ባሪያዊቱ ሚስት የራሳቸው የሆነ መልእክት ይናገራል ምክንያቱም እነዚህ ሁለት ሚስቶችን ሁለተኛይቱ ኪዳን ሁለት የተስፋ ኪዳን አድርጎ ያቀርባል ለእግዚአብሔር አንደኛው በሲና ተራራ የተሰጠው ሕግ አድርጎ ያቺ ደግሞ የተስፋይቱ ኪዳን ላይ የተሰጠው የተከበው ኪዳን ቃጣቃጣዋይቷን ሚስት ሳራ ሁለተኛይቱ ደግሞ ስለዚህ ሁለተኛይቱ ኪዳን ቀጥታ የተስፋ ኪዳን ወይም ለእግዚአብሔር ውልደት አድርጎ ያቀርባል አንደኛው አርጎ ያቀርባል ያት የተወለደበት ተስፋይቱ ኪዳን ወት ውልደታችን የተከበው ኖርማል የሆነ ከክርስቶስ ጋር ሚስት ሳራ ሳንታረቅ የነበርንበት ደግሞ የሥጋ ውልደታችን አርጎ ነው የሚያቀርበው ደግሞ ሁለተኛው ውልደት አርጎ ያቀርባል የይስሐቅ ውልደት አርጎ ያቀርባል ምክንያቱም የተወለድንበት ጌታን ኢየሱስ ክርስቶስን ከተቀበልን በኋላ ኖርማል የሆነ በክርስቶስ የተወለድንበት ከክርስቶስ ጋር ሳንታረቅ የነበርንበት የሥጋ ውልደታችን ጳውሎስ ደግሞ ሁለተኛው ውልደት የይስሐቅ ውልደት አርጎ ያቀርባል ምክንያቱም ሁለት ውልደት በደንብ ጌታን ኢየሱስ ክርስቶስን ከተቀበልን በኋላ በጌታ ኢየሱስ ክርስቶስ የተወለድንበት ስለዚህ ሁለቱ ኪዳን አንደኛው የተስፋው ኪዳን ሁለተኛው የሲና ተራራው ውልደት አርጎ የሲና ተራራው ኪዳን በመካከለኛ እጅ የተሰጠ ነው ስለዚህ የተስፋው ሁለት ውልደት ወይም የተስፋው ኪዳን ሁለት ኪዳን አርጎ ያቀርባል ሁለት ውልደት አርጎ ያቀርባል ስለዚህ ሁለቱ ኪዳን አንደኛው የተስፋው ኪዳን ሁለተኛው የሲና ተራራው የሲና ተራራው ኪዳን በመካከለኛ እጅ የተሰጠ ነው የሲና ተራራ ኪዳን ግን ራስን ኪዳን ወይ የተስፋው ኪዳን ራሱ የኪዳኑ ባለቤት ሆኖ አምላክ አድርግና ተቀደስ አድርግና ተባረክ አድርግና እንዲሁን የዚህ ኪዳን ባለቤት ራሱ የተስፋው ኪዳን በዘፍጥረት መጽሐፍ ምዕራፍ 15 ላይ የተገለጠው የሲና ተራራ ኪዳን ግን ራስ እንድታቀደስ ይፈልጋል አቅም አጥቶ ታኝቷል ቤቴ የነበሩ 318 አድርግና ተቀደስ አድርግና ተባረክ አድርግና አናዛር ሊወሰኝ ነው ብሎ ተስፋ ቆርጦ የተስፋው ኪዳን በዘፍጥረት መጽሐፍ ምዕራፍ 15 ላይ የተገለጠው ግን
አብርሃም ራእይን አየ። ፈርቶ ታኝቷል። አቅማቶ ታኝቷል። ቤቴ የነበሩ 318 አሽከር ሊወርሰኝ ነው። ህልም እያየ አላዛን ሊወርሰኝ ነው ብሎ ተስፋ ቆርጦ ታኝቶ አትፍራኝ ላደጋሻኝ ብሎ ያመናገር ዘሪ እንደ ሰማይ ቋጥት እንደ ምድር አሸዋ አበዛለሁ። ሰርቶ ሰው ታኝቶ ስለዚህ እግዚአብሔር ያን የተስፋውን ቃል ሲገባ አብርሃም ሰርቶ ሰው ታኝቶ እየሰራ አይደለም። ህልም እያየ አታኝተው ምን ሆነ? አብርሃም ራይትስነስ ወደ መቀደስ ውስጥ ቃል ተነግሮለት ተቀድሷል። አብርሃም ሰርቶ ሰው በምድር በዳ ስለዚህ እግዚአብሔር ያን የተስፋውን ቃል ሲገባ ምን የሚያደርግ ነው? አብርሃም ሰርቶ ሰው ተቀድሷል። እንድትቀደሱ መንገድ የሚናገር ነው። እንዲኮንክ የተስፋው እንዲሆንና እንዲኮን ተነግሮለት ተቀድሷል። ግን በምድር በዳ የተሰጠው ይበግስ የተሰቀልን ያን ክዳን የሚቀድስ አንተ ፈጻሚ ካልሆን እንድትቀደሱ መንገድን ይከምርብሃል። የሞት ፍርድን ያወጣብሃል። ከእግዚአብሔር ጋር ጥልነትን ይፈሳልሃል። ከእግዚአብሔር ጋር ጋፍና አንተ መቀደስ አይችላል። ምኑ ይበልጡንስ የተሰቀልን ያን ክዳን ያን ህግን አንተ ፈጻሚ ካልሆን ስለዚህ ነው በአንተ ላይ ወንጀልን ይከምርብሃል። ላይ የሞት ፍርድን ያወጣብሃል። ከእግዚአብሔር ጋር ጥልነትን ይፈጥራል። ከእግዚአብሔር ጋር ኢየሱስ ክርስቶስ እርግማን ሆኖ ምኑ ከህግ እርግማን ምን አደረገን? ዋጀን ይላል። ስለዚህ ምን ማለት ነው? ህግ እኛን እርግማን ስለዚህ ነው ህግ እኛን ኃጢአተኛ ነው። በመጽሐፍ ቅዱሳችን ላይ ገላትያ መጽሐፍ ምዕራፍ 3 ቁጥር 9 ላይ አሁን ፊላ ምንድነው የሚለው? ኢየሱስ ክርስቶስ እርግማን ሆኖ ሚለር ከህግ እርግማን ምን አደረገን? ዋጀን ይላል። ስለዚህ ምን ማለት ነው? እኛን እኛን ኃጢአተኛ አድርጎናል። ይበልጡንስ ኃጢአት አድርጎ አጸባርቆናል። ለምሳሌ በዛ ቦታ ላይ አሁን ፊታቸው ላይ ያስቀምጥ ያ ፊታቸውን ያዩና ለመውጣት ከዛ በኋላ ምን ያደርጋሉ? ማስተካከል ወይ ትክክል ካልለበሱ ትክክል ካልቆለፉ ትክክል ሜካፓቸው ሴቶች በተለይ ካልተጠቀሙ ናቸው ያደርጋሉ። በማስተዋት ግን ማስተዋት ተጠቃሚ ማስተዋት ያሳያል እንጂ ቆሻሻ ቦታ ላይ ቁጭ ፊታቸው ላይ ማስተዋት ያሳያል እንጂ ሚስቴኩን አንተ እንድትሰራ ያደርጋሉ። ቆሻሻ ካለም ወይም ትክክል ካልለበሱ ትክክል ካልቆለፉ ትክክል ሜካፓቸው ሴቶች በተለይ ካልተጠቀሙ ናቸው ያደርጋሉ። በማስተዋት ግን ቆሻሻውን አያነሳም። ማስተዋት ያሳያል እንጂ ቆሻሻውን አያነሳም። ማስተዋት ያሳያል እንጂ ሚስቴኩን አንተ እንድትሰራ ያደርጋል እንጂ ራሱ አይሰራም። ግን ጸጋ በአዲስ ኪዳን ላይ የተገለጠው ጸጋ መጽሐፍ ሲናገር መንፈስ በእናንተ ውስጥ ይኖራል። ምን መንፈስም ይላል። ስለዚህ መንፈስ ምን የሚያደርግ ነው? ወደ እውነት ሁሉ ይመራቸዋል። ኢየሱስ ጌታ ነው። ግን ኢየሱስ ጌታ በአዲስ ኪዳን ላይ የተገለጠው ጸጋ መጽሐፍ ሲናገር ምን ማድረግ እንዳለብህ ያሳያል። ራሱ አንተ ውስጥ ይኖራል። ምን እግዚአብሔር ማይወደውን እግዚአብሔር አይወድም ይላል። ይነስ ምን የሚያደርግ ነው? ወደ እውነት ውስጥ ሆኖ ያለ አስተማሪ ያለ ሰባኪ ያለ ነቢይ ያለ ሎል ያለ ለዋውያን ያለ ካህን አንተ ምን ማድረግ እንዳለብህ ያሳያል። መምራት ራሱ አንተን ጋይድ ያደርጋል። እግዚአብሔር ማይወደውን እግዚአብሔር አይወድም ይላል። ይለውናል ለየትኛው እግዚአብሔር ማይወደውን እግዚአብሔር አይወድም ያለ አስተማሪ ያለ ሰባኪ ያለ ነቢይ ያለ ሎል ያለ ለዋውያን ያለ ካህን አንተ ጋይድ ማድረግ የሆነ ነገር ነው። መምራት አቅማለሁ። የአዲስ የብሉይ ኪዳን ህግ ግን ከቤተ መቅደስ ነው። ስለዚህ ሆኖ ነው ወደዛና የሆነ ለየትኛው እግዚአብሔር ማይወደውን እግዚአብሔር አይወድም ምትከቀና ይላል። አትቀመጥ አትኑር እዚህ ስፍራ ይላል። ኢየሱስ ጌታ ነው። ውክልና የሆነ ነገር ነው። ወደዛ ባላ ይላል ያድስ የብሉይ ኪዳን ህግ ከቤተ መቅደስ ነው። ከዛ በኋላ ሰንተት መጣ ወደዛና ይላል። ኢየሱስ ጌታ ና ይነጋ ይላል። ምን ህጉ ናና ባንተ ውስጥ ነኝ ይላል። ራካታራ ባዲያ ባንተ ውስጥ ነኝ ይልና ኢየሱስ ጌታ ነው። መንፈስ በመካከል ናውስ ከዛ በኋላ ይላል እሁድ ቀን አስብቶ ሳይያን ይነበባል። በዛ በኋላ ሰንተት የሚኖር አንተን ሙቭ የሚያደርግ ምን ማድረግ እንዳለ ያሰራ ባንተ ውስጥ ነኝ ይላል። ራካታራ ባዲያ ባንተ ውስጥ ነኝ ይልና የሚያሰራ መንፈስ በመካከል የሚፈልገውን እንድትሰራ የሚያደርግ ይሄ መንፈስ የሚቆጥቁት በውስጥ ላይ ባንተ ውስጥ ላይ የሚኖር አንተን ሙቭ የሚያደርግ ምን ማድረግ እንዳለብህ የሚያሰራ መንፈስ ግን ሃሌሉያ ያሰራል።
ኢየሱስ የሚያሰራ መንፈስ ግን አሳይቶ እግዚአብሔር የሚፈልገውን እንድትሰራ ምንድነው? እግዚአብሔር የማይፈልገው እግዚአብሔር አይፈልግም፣ እግዚአብሔር የሚፈልገው እግዚአብሔር ይፈልጋል ይላል። ውስጥ ለአንተን ጋይድ ያደርጋል። ያሳያል። ወደዛ ትሄድ፣ እዛ ትቀመጥ አትሄድ ይላል። እግዚአብሔር ኃጢአት ነው፣ ይሄ ርኩስ ነው፣ ይሄ ዘር የማይወደው ነገር ነው። ይሄ አሳይቶ አንተን መንፈስ ግን አሳይቶ ያሰራል። አንተ ምንድነው? እግዚአብሔር የማይፈልገው እግዚአብሔር አይፈልግም፣ እግዚአብሔር የሚፈልገው እግዚአብሔር ይፈልጋል ይላል። ውስጥ ለአንተን ጋይድ ያደርጋል። ይሄን እግዚአብሔር አይፈልግም፣ ወደዛ ትሄድ፣ እዛ ትቀመጥ አትሄድ ይላል። እግዚአብሔር ይሄ ርኩስ ነው፣ ይሄ እግዚአብሔር የማይወደው ነገር ነው። ይመጣ ያሳያል። ከዛም በኋላ ጥለው አንተ ጥለህ ትሄዳለህ። ከዛ እሑድ ቀን ትመጣና ይነበባል። ቅዳሜ ዕለት እነሱ ቅዳሜ ነው የሚከበረው። ቅዳሜ ዕለት የመጀመሪያው ቀን ቅዳሜ ነው እና ከዛ በኋላ ይመጣና ህጉ ይነበባል። ከዛም በኋላ ሳይቶ ይሄዳል። አንዳንድ ሰዎች ይሄው እንደዛ እንደሚሄዱ ላይክ መጽሐፍ ወደ እውነት ሁሉ ይሁን ስትመጣ ያሳይና ከዛም በኋላ ጥለው አንተ ጥለህ ትሄዳለህ። ከዛ እሑድ ቀን ትመጣና ይነበባል። ምን ቅዳሜ ዕለት እነሱ ቅዳሜ ነው የሚከበረው። ቅዳሜ ዕለት የመጀመሪያው ቀን መንፈስ ግን ከውስጥ ከዛ በኋላ ይመጣና ህጉ ይነበባል። ከዛም በኋላ ጥሎት ይሄዳሉ። መንፈስ ግን በጣም እንድታስታውስ ፈልጋለሁ። መጽሐፍ ወደ እውነት ሁሉ መንፈስ ግን ከውስጥ የሆነ ታድሶ ያወጣል። ከውስጥ የሆነ መለየትን ያወጣል። ስለዚህ ህግ የውጫዊ የሆነ ዶክትሪኔሽን ያበዛል የሚያሳይ መንፈስ ቅዱስ ግን የአዲስ ኪዳን መቀደስ ግን ኢየሱስ ጌታ በጣም እንድታስታውስ ፈልጋለሁ። ዶክትሪኔሽን ያበዛል ከውጭ ነው። መንፈስ ግን ከውስጥ የሆነ ታድሶ ያወጣል። የውስጣዊ መለየትን ያወጣል። ከውስጥ የሆነ ነገር ነው የሚፈልገው። የሆነ ዶክትሪኔሽን ያበዛል። መንፈስ ቅዱስ ግን የአዲስ ኪዳን መቀደስ ኢየሱስ ጌታ የውስጣዊ ዶክትሪኔሽን ያበዛል። ዋስ ወጣዩ ይላል። ሊገለጥ አዲስ ኪዳን ላይ ሊገለጥ ያለው የመንፈስ መለየትን ያበዛል። ከምን ከቤተ መቅደስ የሆነ ነገር ነው የሚፈልገው። ሲፈልቅ ሲወጣ ያለው ከምን ከአዲስ ኪዳን ሊፈስ ያለው ወንዝ የእግዚአብሔር ሰው ሲያ የሚመጣ ወንዝ አይደለም። ይሄ ወንዝ ከቤተ መቅደስ ሊገለጥ አዲስ ኪዳን ላይ ሊገለጥ ያለው የመንፈስ አሰራር ነው የሚናገረው። ከቤተ መቅደስ ምን ሲወጣ ወንዝ ከፍልፊቱ ሲወጣ ያለው ከመድረኩ ስር የሚወጣ ወንዝ ይወጣና ከውጭ የሆነ ሳይሆን ለሞቱት ህይወትን የሚሰጥ አይደለም። ለደረቁ መሬት የሚወጣ መሸፈን የተለያዩ አገልግሎት ላይ የሚያውል መንፈስ ከቤተ መቅደስ ከስር። ስለዚህ ከፍልፊቱ ስር የሚወጣ ከቤተ መቅደሱ ከመድረኩ ስር የሚወጣ ወንዝ ይወጣና ምን የሚያደርግ በኢየሱስ ለሞቱት ህይወትን የሚሰጥ ለደረቁ መሬት መሸፈን የተለያዩ አገልግሎት ላይ የሚያውል ምዕራፍ 5 ነው። ምዕራፍ 4 መሬቱ ሽፍት ስለዚህ ሃሌሉያ እኔ የሚሰጠው ዋባዳላ ባጋዲባ ማካቶራ በጌታ በኢየሱስ እግዚአብሔር ወደ ተለየ መገለጥ ውስጥ ያስገባችሁ። አዲስ ዳርታ ከወንስ ምንክር የሚሰጠው ምዕራፍ 4 ማለት ምዕራፍ 5 ነው። ምዕራፍ 4 ላይ የሆነ ለምድር ሲባል ሃሌሉያ ለሰይጣን የሚሰጠው እኔ የሚሰጠው ለመቅጣት ጠንቋት የምትወጭበት ወደ ጉዳት የምትመጭበት ወደ ወንዝ የምትመጭበት ሳይሆን አሁን እኔ የሚሰጠው ኢየሱስ ክርስቶስ ጌታ ነው። ከጉዳት የሚሰጠው ከውጭ ሳይሆን ከአንቺ ውስጥ የሚፈስ ማያ የሆነ ለጥላት የሚያሯሩጥሽ አይደለም የሚሰጠው ለመቅጣት ጠንቋት የምትወጭበት ወደ ጉዳት የምትመጭበት ወደ ወንዝ የምትመጭበት ሳይሆን አሁን የሚሰጠው ኢየሱስ ክርስቶስ ጌታ ዲና ማሰባ የጥባትን ምዕራፍ ከአንቺ ውስጥ የሚፈስ ነው አላ የራብን ምዕራፍ ትዘጋለሽ የሚፈስ ምኑ እኔ የሚሰጠው የሚያስጠማ አይደለም። ማሰሮና ተሸከም ማለት ሁለት አጥተም ሶስት አጥተም አራት አጥተም አምስት አጥተም ኤልዋ ከሰው ይዘሻት ግራጋቲና ማሰባ እኔ የሚሰጠው ዋትን ምዕራፍ ትዘጋለሽ። ኢየሱስ ጌታ ነው። የራብን ምዕራፍ ትዘጋለሽ አላ ምኑ እኔ የሚሰጠው እንደ ወንዝ ከዚህ የሚፈልቅ ማሰሮና ተሸከም ይወጣል። ከዚህ በኋላ ሌላ ነገር ባዶ ነገር ይዘሻት መጭም ባዶ ይዘሻት ሌላ ማለት ምን እኔ የሚሰጠው ዋካራ በጋዳባሳን ኢየሱስ ጌታ ነው። እንደ እግዚአብሔር አገልጋይ ተነብያለሁ። ከውስጣችሁ ይፈነዳል። ከዚህ በኋላ ለአገር ለምድር የሚጠቅም ለቸርች የሚጠቅም ኢየሱስ ጌታ ነው። ለምድር ቷለ ለአፍሪካ የሚጠቅም ለተለያዩ ለሚራባን የሚጠቅም ለኢሮፕ የሚጠቅም ለአለምጠቅም ነገር አገልጋይ ተነብያለሁ። ከውስጣችሁ ይፈነዳል። ከዚህ በኋላ ለአገር የሚጠቅም ለምድር የሚጠቅም ለቸርች የሚጠቅም ኢየሱስ ጌታ ለምድር ቷለ ለአፍሪካ የሚጠቅም ለተለያዩ ለሚራባን የሚጠቅም ለኢሮፕ የሚጠቅም እንደ አይነት ክብር ነገር በጌታ ያስገባል። ከውስጣችሁ መፍለቅ ይጀምራል። ሰማችሁ? እግዚአብሔር